እንዴት ናችሁ? ዛሬ እንግዲህ በአዲስ ቪዲዮ መተናል። የዛሬው ቪዲዮአችን ምንድነው? ወደ አጠና ተራ ሄደን ያው ያለው ድባብ አሳያችኋለሁ። ጀስት የምንገዛው ሱሪና ቀበቶ ነው ለብራዘር። ጉዟችን ጋድስ ዊል ብለን ጀምረናል። በፈጣሪ ፍቃድ ፈጣሪ ጠብቀን። ሰሞኑን እንግዲህ የወንድሜ ልደት ነበርና እሱ መታሰቢያ ተብሎ ሊገዛለት ነው። አሁን አጠና ተራ ደርሰናል። እንግዲህ ከመከራ በኋላ ወደ ታች እንወርዳለን ማለት ነው። ቀለበት ያው ታገኛለች። ቀለበት እናያለን በዛ ማለት ነው። ትንሽ ጥበብ ብትበል ኧረ ታች ዝም ብለን ብንወርድ የሚገርም አየሩ ራሱ ደስ ሲልሽ ነፋሻማ ነው። እዛ ማዶ አሉ ጉድ ናቸው። ማስክሬን ሰው መስላለሁ። ቱታ ፈልገን ነበር። ሬዲዮ ተመልከቱ። ወሰነ መንግስቱ አንዱ ቢናገሩ የሚደመጡት ቢጽፉ የሚነበቡ ተወዳጆቹ የፕሮግራም መሪዎች ድምፁ ኩልል ብሎ የሚሰማው ጣፍጦ ጥቃቅኑን ማብላት የሚችለው መርጦ ስለ ኳሱ አውራ ስለ ታክቲክ ሰብር የፉትቦል መንሱሪ ቴክስቱም ተጽፏል። ስልኩም ረፍት የለው። የጅንስ ብቻ 7 ነው ያለው። የቱታ አላወቅኩም። 8 ነው እና አስተያየት የለውም ምናምን ስለኝ በቃ ሌላ ቦታ አይተን እንመጣለን ባሻል የገዛሁት እዛ ከዛ ዛፍ የሆነች ቡቲክስ ቦታ አለች። እዛ 3 ነው ገዛ ሳጅስ ምንም ለፈልግ ከዛ አንፃር አይችሉ ኳሊቲ ምናምን አለ። ደግሞ ተሻግረናል። ወደ አጠና ተራ ነው ያለነው። እስቲ ስለዚህ ያው ውስጥ ምን እንዳሉ ምናምን እናያቸዋለን ማለት ነው። ዋጋቸውን ጠይቀን ምናምን እንሄዳለን። ቤት ነሽ በጣም አሪፍ ነው። ሱሪ ቤት ብራዘር ጋር ወደ ላይ ለመውጣት ወስነናል። እኔስ ምን ታገኛለህ? ምን አገኛለሁ ብለህ ተስፋ ዳሲ ወፍ ምን ማታውቅ ነው? አጠና ተራ እዚህ ያሉት እቃዎች እንዳለ ጸዴ ናቸው። ግን ገላቸውማ በዚህ ህንፃ ልንገባ ነው። ውስጥ ምን እንዳለ ደግሞ ውስጥ ገብተናል። በስማም ሲያምር ህንፃ። እስኪ እዚህ ገብተን ሞክር። የኸላስ እዚህ እንጠይቃለን። ባዲ ይሳለሽ እንዴ? ባዲ ይሳለሽ ይሄ ክላሲክ ነው። ይሄ ግን ምን እንጃ አልተመቸኝም። እኔ ይሄ ሰዓት
እንዴት እናድርግ? ግዴ ለምን ነው ገልብጦ ሰዓቱ ልክ አይደለም ግን እስቲ እንደዚህ ነው ታስሰኛል። ከዛ ማለት የሆነች ኪዲ ነገር አሉ ለአንተ። እሺ ግን 600 ብር ለዚህ አይነፋማ። እኔ ሳይ በአንተ ምርጫ ነው። አዎ እንጂ 1800 እንጂ እኔ ይሄን የእጅ ባንዴጅ ገዝቻለሁ። 3 ቀን ጻኑ ገዛው አየሁ ነው። በስመ አብ ወልድ ቲ እሺ አሁን የቱ ጋር ነው የምንሄደው መሰለ? ከኔ ጋር ነው። ተራ እንዳለ ገበያ ማዕከል ነው። በጣም ነው ደስ የሚለው። የሚያምረው አባት እንዳለ ማለት ነው። እንደኔ ረበኝ ማለት ነው። በስመ አብ አንተ አትሬ ተንጨባረይልኝ እንጠብቀው። እዚህ ጋር አሁን እንግዲህ ልንበራይ እንትናችን ፈጢራችን እየጠበቅን ነው። ቴካዊ እናድርገው ነው ፈጢራው ይቀበለው ይለጥፋል ሲቻል ያው ለታናሹ ወንድሜ አንድ ቱታ ሱሪ ያው የተወሰነች ነገር ቀለበት ምናምን ለማሳየት ገዛል እንግዲህ እና እጅ ላይ የሚደረግ ስኪን ፕሮቴክተር ያው ባንዴጅ ተገዛ። በቃ ድባቡ ይህን ይመስል ነበረ።